እግዚአብሔር አምላካችን በቸርነቱና በምህረቱ እስከዚህ ሰዓት ጠብቆ ያደረሰን የሰራዊት ጌታ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምናልባት ወንበሮች አዲሱ ህንፃ ግራውንድ ውስጥ ሊኖር ስለሚችል ወጣቶች ወደዚህ ወደ አደባባይ ወደ መድረኩ እንድታመጡልን በእግዚአብሔር ስም ጥሪያችንን እናስተላልፋለን። ወጣቶች የሆናችሁ እዛም አዳራሹ ላይ ወንበር ይኖራል። ስለዚህ ወንበሩን ይዛችሁልን እንድትመጡ በዚሁ አጋጣሚ አደራ እንላለን። ምናልባት መኪናውን አሁን ሲሚንቶ ያወረዳችሁ መኪናው መንገድ እንዳይዘጋባችሁ እንድታወጡት በዚሁ መልእክታችንን እናስተላልፋለን። ወጣቶች የሆናችሁ ወንበሮች እንድታመጡልን እባካችሁ እንድትተባበሩ በረከት ነው ለእናንተ። እዛ ላይኛው ቆርቆሮ በቆርቆሮ ውስጥ አዳራሽ ውስጥ አለ፣ እንዲሁም ደግሞ እዚህ ግራውንድ ውስጥ አለ። ስለዚህ ወጣቶች የሆናችሁ ብታመጡልን በአርሴማ ስም መልእክታችንን እናስተላልፋለን። ሁላችንም በትምህርተ መስቀል መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ታቦር መምህር ቀሲስ ኢየይሳጎስ የደብራችን ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር በቃሉ፣ እንዲሁም ደግሞ ክቡር ዘማሪ ወንድማችን ዘማሪ ዲያቆን መምህር ያሬድ፣ በዚህ ቅዱስ ስፍራ የተሰባሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ቅዱሳን ባከበረው በሰራዊት ጌታ በእግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። እናታችን አማላጃችን ቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ነቢያት፣ ሐዋርያት እግዚአብሔር እንዳከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። እንኳን ለእናታችን ለቅድስት አርሴማ እንዲሁም ለእናታችን ለቁስቋም ማርያም ለኢየሱስ ክርስቶስ እንዲሁም ለመግደላዊት ማርያም ሌሎችም ቅዱሳን ዓመታዊም ወርሃዊም በዓል በሰላም በፍቅር አደረሰን አደረሳችሁ። እልል ብላችሁ ያደረሰን ጌታ ደግማችሁ አመስግኑ። እግዚአብሔር ይክበር ይመስገን። ቅድስት አርሴማ ስሟ የከበረ የተመሰገነ ይሁን። አመስግኗት። የሐዲስ ንገር እግዚአብሔር ይችን ሰዓት ባርኮ ቀድሶ ምሽቱን የበረከት እንዲያደርግልን ፈቃዱ ይሆንልን። ዝማሬ ያላችሁ ነው አጀብኝ። እሺ፣ ከዚህ በመቀጠል ወንድማችን ዘማሪ ዲያቆን ፍጹም፣ ወንድማችን ዘማሪ ዲያቆን ያሬድ እስኪዘጋጁ ድረስ አንድ ዝማሬ ይዘምርልናል። ወደ ዘማሪ ዲያቆን ፍጹም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፅ ትንሽ ድምፅ ከዋክብተ ቤተ ክርስቲያን አይንተ እግዚአብሔር አባቶች ካህናት ወፍየ ዲያቆናት በክርስቶስ ክርስቲያን በወሉዳን በመንፈስ ቅዱስ መንፈሳዊ ሆናችሁ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም የአስራት በኩራት ልጆች ሆናችሁ አባቶቼና እናቶቼ ወንድሞቼና እህቶቼ ሕፃናቱ ጭምር እግዚአብሔር አምላክ በወደደን ባፈቀረን ለእግዚአብሔር ፍጹም ሰላምታ እንደምን እስከ ሰዓት ቆያችሁ? ድምጻችሁ አይሰማም። እንደምን እስከ ሰዓት ቆያችሁ? አሜን። ልልባር እግዚአብሔር አምላክ ስሙ የተባረከና የተመሰገነ ይሁን። ሐረገ ወይኔ አጸደ ወይኔ አንቲ ማርያም ሐረገ ወይኔ አጸደ ወይኔ አንቲ ማርያም
ትመስሊ ፊደለ ወትወልዲ ወንጌለ ወታገምሪ መስቀለ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ትመስሊ ደመና ወትወልዲ ህብስተ መና ወታገምሪ ጥና ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ትመስሊ ሰማየ ወትወልድ ፀሐየ ወታገምሪ አዶናየ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ትመስሊ መቅደሰ ወትወልዲ ንጉሰ ወታገምሪ መንፈስ ቅዱሰ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ትመስሊ ጽላተ ወትወልዲ ታወተ ወታገምሪ መለኮተ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ትመስሊ ገራይተ ወታፍርይ ሰዊተ ወታጸድቂ ነፍሳተ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ትመስሊ ስነ ወትወልዲ መድህነ ወትፈውሲ ቁሱላነ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ትመስሊ ምስራቀ ወትወልዲ መብረቀ ወታለብሲ ሩቀ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ለአብ መራቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቅድሳቱ ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም ሀረገ ወይኒ ሀረገ ወይኒ አጸደ ወይኒ አንቲ ማርያም። እልል ብላችሁ አመስግኑ። ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር ይባርክልን። ከዚህ በመቀጠል እንደቆማችሁ ወንድማችን ዘማሪ ዲያቆን ያሬድ በመካከላችን ይገኛል። ከእርሱ ጋር ደግሞ አብረን በዝማሬ እግዚአብሔር እናመሰግናለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን ባያለው እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን መጣችሁ? እስከዚህ ሰዓት ያደረሰን ቸርነት ምሕረቱን እኛ ላይ የገለጠ ያዳነን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። እንኳን ለጾመ ፍልሰታ በማርያም በሰላም አደረሳችሁ አደረሰን። እስከዚህ ሰዓት ያደረሰንን አምላክ ቅዱስ እግዚአብሔርን በጭብጨባ በእልልታ እንድታመሰግኑ ጋብዛችኋለሁ። አመስግኑ እግዚአብሔር። እናት አለኝ የምታብስ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መቶኛ እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ሔዋን ሰታይ ከበለሱ ፍሬ ራቆቴን ብሆንም አፍሬ ልብሴን ይዘሽ ወደኔ መጥተሻል ደጓ እናቴ ቤቴን አድምቀሻል። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መቶኛ እናት አለኝ የምታብስ እንባ አያት አለው ሲወጣ ሲገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ከጥፋቱ ማረፊያዬ መርከቤ ነሽ ከሞት ማምለጫዬ የአምላክ እናት ምልጃሽ ሆነኝ ክብሬ በሕይወት አለው ጥልቁን ተሻግሬ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ አይሰማም ከፍ አድርጎ እስኪ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት በእናትነት ሕይወቴ ጎብኝታው ልብ ያረፈ ተነቅሎ በሽታው ሰንሰለቴ ከእጅ ተቆረጠ መራራዬ በልጅሽ ጣፈጠ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት
ኪዳነ ምሕረት አንባ እናት አለኝ አንድ ላይ እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት። ዘምር ዘምር አለኝ ልቤ ተነሳሳ ዘምር ዘምር አለኝ ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገልኝን ዘምር ዘምር አለኝ ልቤ ተነሳሳ ዘምር ዘምር አለኝ ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገ ትንሽ ድምፅ ሰጠልኝ ያዚን የሚቃጠለው ስም በፊት ምንድነው? ሰማይና ምድር ሁሉ ገንዘብ ነው። ያለኝን ሰብስቤ ባኖረው ከፊት ዋጋ አይሆንም ጌታ እስኪልልታ ዘምር ዘምራል ልቤ ተነሳሳ ዘምር ዘምራል ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገልኝ ይበዛል ይሰፋል የእግዚአብሔር ምስጋና አይቆምም በዘመን ማዕበል ነውና እንኳን ድንጋይ ቀርቶ ጋራው ቢናድብኝ የከንፈሬን ፍሬ ማንም ዘምራል ልቤ ተነሳሳ ዘምር ዘምራል ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ የጳውሎስ የሲላስ መከራ ቢጸና አልተውም ቅኔውን የአምላኬን ምስጋና ሊያስጥለኝ አይችልም ስር ሰንሰለቴ አለብኝ ውለታ የሰማይ አባቴ ዘምር ዘምራል ልቤ ተነሳሳ ዘምር ዘምራል ኧረ በእጃችሁ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገልኝን የተደረገለት ሁላችሁ የተደረገለት ብዜ ተቀበለ ይኖራል በፍቅሩ እየተቃጠለ ክብሬን ሁሉ ትቼ ልዘምርልህ ይህ ነው ችሎታዬ ላንተ ምስል ዘምር ዘምራል ልቤ ተነሳሳ ዘምር ዘምራል ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገልኝን ዘምር ዘምራለኝ ዘምር ዘምራለኝ ልቤ ተነሳሳ ዘምር ዘምራለኝ ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ እንዴት ብዬ ልርሳ ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለ
ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን አሜን። ስለ ዝማሬው የዝማሬ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ለዘመረልን ለወንድማችን ለዘማሪ ዲያቆን ያሬድ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን፣ በዕድሜ በጤና ያቆይልን ብላችሁ በድጋሚ ሰማዕቷን ቅድስት አርሴማ ከፍ ባለ ድምፅ እልል ብላችሁ አመስግኑ። እግዚአብሔር ይክበር ይመስገን። ከዚህ በመቀጠል ወደ ዕለቱ የወንጌል አገልግሎት ነው የምንሄደው። የዕለቱን የወንጌል አገልግሎት የሚያገለግለውን ክቡር መጋቤ ሃይማኖት መምህር ቃለአብ ይሆናሉ። የአየር መንገድ የቅዱስ ጊዮርጊስ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ የሆኑት ለእሳቸው ተናጋሪ አንደበት፣ ለእኛ ደግሞ ሰሚ ጆሮ፣ አስተዋይ አእምሮ እግዚአብሔር ለሁላችንም ያድለን ያድላችሁ። አሁን ቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መላከ ታቦር መምህር ኢየሱስ የዚህ ታላቅ ደብር አስተዳዳሪ፣ የሁላችን አባት ክቡር መጋቤ ሃይማኖት ቀሲስ አብርሃም የዚሁ ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል አባቶቼ በየማይረጋችሁ የዜማን ዕቃ በማንሳት እግዚአብሔርን በዝማሬ የምታገለግል ወንድማችን ዲያቆን መምህር ዘማሪ ያሬድ በዚህ ቅዱስ አደባባይ እግዚአብሔርን ተስፋ አድርጋችሁ
ከሩቅና ከቅርብ የተሰበሰባችሁ እግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የሰማዕቷ የቅድስት አርሴማ ባለሟሎች ሁላችሁም እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? በምሕረቱ የጠበቀን ቸርነቱን ያልከለከለን በነፍስና በሥጋችን ላይ የታመነው ቅዱስ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘለዓለም የተመሰገነ ይሁን። ለቃል መውረድ ለሥጋ ዕርገት ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ምልጃዋ ከሁላችን ጋር ይሁን። የሰማዕቷ የቅድስት አርሴማ ረድኤትና በረከት ከሁላችን ጋር ይሁን። ምሕረቱን ያበዛልን፣ ቀኑን የባረከልን፣ በተለይም በዚህ ሰዓት በፊቱ ቆመን እንድናመሰግነው የልባችንን መሻት ደግሞ እንድንለምነው የረዳን በተቀደሰው አደባባይ ያቆመን የቸርነቱ ብዛት ነውና ስለ ቸርነቱ እግዚአብሔር አምላካችን ስሙ ለዘለዓለም የተመሰገነ ይሁን። ሁላችሁ ለእግዚአብሔር ክብር ምስጋና አቅርቡ። ፍትሑ ማእከለየ ወማእከለ አጸደ ወይኔ፣ በእኔና በወይኔ መካከል እስኪ ፍረዱ። በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 4 ላይ የምናገኘው ቃል ነው። የትምህርታችን ርዕስ እስኪ ፍረዱ ይላል። እስኪ ፍረዱ ብላችሁ ተናገሩ። ድምፃችሁ ከፍ ብሎ ይሰማ። እስኪ ፍረዱ። ይህንን ቃል ነቢዩ ኢሳይያስ በትንቢተ ኢሳይያስ ላይ መዝግቦልን እናገኘዋለን። የዚህ ትምህርት መሰረታዊ ዓላማ የዘነጋነውን የክርስቶስን ፍቅር እናስታውስ ዘንድ የመረረው ፍሬያችን በንስሐ ታድሶ ጣፋጭ ሕይወት በእግዚአብሔር ፊት የተወደደ ሕይወት ይኖረን ዘንድ መጠቆም ነው። እግዚአብሔር ከሁላችን ጋር ይሁን። ድምፅ እየሰማሁ ነው። ሕፃናቱን ያዟቸው። እግዚአብሔር በቃሉ እረፍት ሊሰጠን በተቀደሰው አደባባይ የመቆም የመናገርም የመስማትም ዕድል ተሰጥቶናል። ይህን ዕድል የተጠቀመበት ልቡን ለቃሉ የከፈተ በነፍሱ ይባረካል፣ በሥጋ በረከት ከእግዚአብሔር ይቀበላል። ስለዚህ እግዚአብሔርን አስቀድሞ ሳይሰሙ እግዚአብሔርን ብቻ በመለመን የሚመለስ ጥያቄ የለም። ሰምታችሁኛል? የሚሰማይ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል መጽሐፈ ምሳሌ ላይ። ረፍት የሚሆነው የእግዚአብሔርን ቃል ሲሰሙ እግዚአብሔር ያለውን በመጻሕፍት የተናገረውን በአገልጋዮች የሚናገረውን የሕይወት ቃል የሚያዳምጡ እነርሱ ያርፋሉ። የረፍት አምላክ እግዚአብሔር ነፍሳችንን በቃሉ ሊያሳርፋት ጠርቶናል። ስሙ የተመሰገነ ይሁን። አመስግኑት። ረፍት ይሆንልናል። እስኪ ፍረዱ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ጀምረን ስናነብ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችን ለቅሞ አወጣ፣ ምርጥ የሆነውን ሐረግ ተከለበት፣ በመካከሉም ግንብ ሠራ፣ ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ እያለ ነቢዩ ንግግሩን ይቀጥላል። በዚህ ታሪክ ውስጥ ነቢዩ ኢሳይያስ ወዳጄ ብሎ የተቀኘለት ርስት ያለው በተራራ ላይ በኮረብታው ላይ ርስቱ በሆነው መሬት ላይ ወይን ሊተክል አሰበ።
ስለዚህ ገበሬ ባገኘው መንገድ ላይ ዝም ብሎ አይተክልምና መሬቱን አለሰለሰ፣ ቆፈረ፣ ድንጋዮችን ለቅማ ወጣ፣ እሾህና መኬላውን ነቀለ፣ መሬቱን አለሰለሰ። የሚተከለውን አትክልት አራዊት እንዳይነቅሉበት፣ እንስሳት እንዳይሰማሩበት ባለሰለሰው መሬት ላይ ወይኑን ከመትከሉ በፊት ግንብ ሠራ፣ ቅጥር አጠረ፣ ሐረግም ተከለ፣ ጉድጓድም ማሰ። ሐረግና ቅጥሩ ለጥበቃ ነው፣ አራዊት እንዳይገቡ፣ ሌባ አትክልቱን እንዳይሰርቅበት አትክልቱን አጠረው ይላል። ከዚያ ጉድጓድ መቆፈሩ ወይን በዚያን ዘመን በጉድጓድ ይጨመቃልና በመጨረሻው የድካሙን ከወይኑ የሚገኘውን ፍሬ ጨምቆ ጠጥቶ ለመርካት ሸጦ ለማትረፍ ጉድጓድ ከማሰ መሬቱን ካለሰለሰ ድንጋዮችን ለቅሞ ስፍራውን ካዘጋጀ በኋላ ነቢዩ ኢሳይያስ ወዳጄ ብሎ የተቀኘለት ባለ ርስት የተመረጠ ውድ ወይን ገዝቶ ባለሰለሰው በኮረብታው ላይ ተከለ፣ ወይን ተከለ አለ። ምን ተከለ? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። ወይን ተከለ፣ የተመረጠ ወይን። ይህን ወይን ከተከለ በኋላ ውሃ ከተራራው ጥግ እየተሸከመ ጠዋትና ማታ በመመላለስ ነጭ ላብ ጠብ እያደረገ ጠዋት ማታ ተመላልሶ ፍግ አደረገ፣ አረሞን ነቀለ፣ መሬቱን እየኮተኮተ አትክልቱን አሳደገው። ጠዋትም ማታም ከአትክልቱ አልተለየውም ይህ የወይን ባለቤት። ስለዚህ እንክብካቤ የበዛለት በለሰለሰ መሬት ላይ የተተከለ ቅጥርና ግንብ የተሰራለት ይህ የወይን አትክልት በብዙ ጉልበት በብዙ ገንዘብ የተገዛ ብዙ ዋጋ የተከፈለበት ይህ ወይን እጅግ ያማረ ዘለላው ልዩ የሆነ አትክልት ሆነ። የወይኑ ባለቤት እሾሁን ነቅሎለታል፣ አረሙን ይነቅልለታል፣ ይኮተኩተዋል፣ ይንከባከበዋልና እጅግ ያማረ ወይን ሆነ አለ። ወይኑ አበበ። ከአበባ ቀጥሎ ምንድን ነው? እግዚአብሔር ይባርካችሁ፣ ፍሬ ያድርጋችሁ። መድኃኔዓለም በፊቱ የተወደደ ፍሬ ያድርጋችሁ። አሜን በሉ። ፍሬ ነው ከአበባ በኋላ። ስለዚህ አበባውን ባየ ጊዜ ፍሬው ጥቂት ቆይቶ ይገለጣልና ውሃም ከዚሁ ከአበባው በኋላ ብዙ ስለማያስፈልገው ለጥቂት ጊዜ ተለይቶት ወደ ወይኑ ስፍራ ጊዜ አስልቶ ወይኑን ለመጭመቅ ድካሙን ለመሰብሰብ ትርፉን ለማግኘት ከድካሙ ጠጥቶ ለመርካት ለገበያ የሚሆነውን ወይን ጨምቆ ለማትረፍ በውድ ዋጋ ገዝቶ የተከለው ጠዋትና ማታ ተራራ ላይ ውሃ ተሸክሞ የተመላለሰለትን ይህን ወይን ለመጎብኘትና ፍሬውን ለመጭመቅ ምርቱን ለመሰብሰብ ወደ ወይኑ ስፍራ ባቀና ጊዜ ወደዚያ ቅጥር በገባ ጊዜ በወይኑ መካከል እየተመላለሰ ወይኑን ባየው ጊዜ በአራቱም ማዕዘናት እየተመላለሰ ቢጎበኘው ያ በውድ ዋጋ የተገዛ ወይን ያ ጉልበት የተፈሰሰበት ብዙ የተደከመበት ወይን ፍሬው ወይን ሳይሆን ሆምጣጤ አፍርቶ አገኘ። ያሳዝናል አይደል? ሆምጣጤ የተተከለው ምንድን ነው? ወይን። ፍሬው ምን ሆነ? ሆምጣጤ መራራ ፍሬ። ይህ የወይን ባለቤት ግራ ገባው። በአራቱም ማዕዘናት አትክልቱን እየጎበኘ እነሆ ዙሪያውን ቢያየው ከዳር ዳር ያፈራው ፍሬ መራራ ነው፣ መጻጻ ነው፣ መራራ ፍሬ ነው፣ ሆምጣጤ ነው። ወይን ተክሎ ፍሬው ሌላ ሆነበት። ይህ ወይን ባለቤት በመገረም በመደንገጥ ከጎበኘው በኋላ ወደዚያ ወደ ይሁዳ ሰዎች በተራራው ጥግ ወዳሉት ወደ ከተማይቱ ጮኸ። እናንተ በኢየሩሳሌም በይሁዳ የምትኖሩ
የይሁዳ ሰዎች፣ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ እስኪ ፍረዱኝ አለ። ለወይኔ ያላደረግኩለት ከዚህስ ሌላ አደርግለት ዘንድ የሚገባኝ ምንድን ነበረ? ወይን ስተክል መሬቱን ሳለሰልስ ውሃ ተሸክሜ ስመላለስ አረሙን ስነቅል የሚገባውን እንክብካቤ ሳደርግለት ዓይኖቻችሁ ተመልክተዋል። ተራራ ላይ ውሃ ተሸክሜ ስመላለስ ያፈሰስኩትን ላብ ዓይኖቻችሁ አይተዋል። ለወይኔ ያላደረግኩለት ከዚህስ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? እስኪ ፍረዱኝ። ፍትሑ ማእከለ ወማእከለ አጸደ ወይነ፣ በእኔና በወይን ቦታዬ መካከል እስኪ ፍረዱኝ አለ። እስኪ እናንተ ፍረዱ። ወይኑ ጎደለ ወይስ የወይኑ ባለቤት ያጎደለዋል? ማን ነው የጎደለው? ወይኑ ጎደለ። እርሱም ይሄን ነው ያለው፣ ፍረዱኝ። አሁን አለ በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለማሰማሪያ ይሆናል። የሸኩርንችትና ሾህ ይበቅልበታል፣ አራዊት ይሰማሩበታል። ደመናት ዝናባትን እንዳያዘንቦ ደመናትን እከለክላለሁ። አዎ የከበረው ስፍራ ወደ ውርደቱ ይመለሳል። ወይን ተክዬ ሌላ ፍሬ አግኝቻለሁና አለ የወይኑ ባለቤት በወይኑ ላይ የሚያደርገውን ፍርድ ድካሙን ባዩ ሰዎች ዘንድ በይሁዳ ሰዎች ፊት ሆኖ ፍርዱን ራሱ ተናገረ። ይሄ ታሪክ በዘመነ ነቢያት በነቢዩ ኢሳይያስ ዘመን በእግዚአብሔር የተነገረ ነው። በነቢዩ ቢነገርም ነቢያት የእግዚአብሔር መልእክት ለሕዝቡ ያደረሱ የሕዝቡን ጩኸት ለእግዚአብሔር የሚናገሩ በሕዝበ እስራኤልና በእግዚአብሔር መሃል የተሾሙና በእግዚአብሔር የተቀቡ ናቸው። ስለዚህ በዚህ ታሪክ ውስጥ ምሳሌ ያለ የወይን ባለቤት የተባለው የሰራዊት ጌታ ቅዱስ እግዚአብሔር ነው። ማን? ረፈዛችሁብኛል። ምን ሆናችሁ ነው? መልሱ እንጂ ስሙን ጥሩት። ማን አልኳችሁ? የወይን ባለቤት ማን ነው? በደንብ ያዙ። የወይኑ ባለቤት እግዚአብሔር ነው። ወይን የተባሉት እስራኤላውያን ናቸው። የወይን ስፍራ ቤተ እስራኤል ነው። ታዲያ የወይን ባለቤት እግዚአብሔር፣ ወይን የተባሉት እስራኤል ምን በድለውት በዚህ ምሳሌ በነቢዩ ኢሳይያስ ተናገረ ብንል እስራኤል በአብርሃም በኩል የተጠራ ሕዝብ ነው። እግዚአብሔር ኦሪት ዘፍጥረት ምዕራፍ 17 ጀምሮ ስናነብ እግዚአብሔር አብርሃምን ከካራን ምድር ውጣ አለው። እኔ ወደማሳይህ ምድር ዘርህ እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ ይበዛል፣ ዘርህ የአሕዛብን ደጅ ይወርሳል። እኔ ወደማሳይህ ምድር ውጣ፣ አንተ ሕዝብ ትባላለህ፣ የብዙዎች አባት ትሆናለህ ብሎ ጠራው ይላል። አብርሃም ከእግዚአብሔር ቃል ኪዳን ተቀበለ፣ ሕዝብ ሊሆን። እስራኤል እነሆ ከዚህ ቃል ኪዳን የፈለቀ ሕዝብ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ 12ቱን ነገደ እስራኤል ወለደ። እስራኤል መነሻው ይህ ቃል ኪዳን ነው። ስለዚህ በእስራኤልና በእግዚአብሔር መካከል መሐላ ቃል ኪዳንና ስምምነት አለ። እስራኤል ሕዝብ ሊሆን እግዚአብሔርን ሊያመልክ በእግዚአብሔር አምላክነት ሊደገፍ ከጣዖታት ሊለይ መከራ ባገኘው ጊዜ እግዚአብሔር አምላክ ሊሆነው ከመከራ ሊታደገው አባትና ልጅ ሕዝብና አምላክ ሆነው እግዚአብሔርና እስራኤል ቃል ኪዳን ገብተዋል። ስለዚህ ይህ የቃል ኪዳን ሕዝብ እስራኤል መከራ ባገኘው ጊዜ እግዚአብሔር የቀደመውን የአብርሃምን ቃል የይስሐቅን የያዕቆብን ቃል ኪዳን በማሰብ እስራኤልን ከመከራ ታድገዋል። ለምሳሌ 430 ዘመን በረሃብ ምክንያት ምንም እንኳን ቅሎ ዮሴፍን በመሸጥ በወንድማቸው ላይ በመጨከን ያገኛቸው ቅጣት ቢሆንም 430 ዘመን በግብፅ ባርነት በፈርዖን እግር እስራኤል ተጥለው ዛሬ በዓለም የቱሪስት መስህብ ላይ ተመዝግቦ
ዓለም የሚጎበኘውን የግብፅ ፒራሚድ ያለ ደመወዝ በደማቸው ሳይቀር ገንብተው እነሆ መከራን በመከራ የገነቡ እስራኤል ናቸው። በዚያን የመከራ ዘመን የምትወልድ ሴት እንኳን ጭቃ በመሙካት ምጥ ቢይዛት ራሔልን ጭቃው ደሙ ጭቃውን ያጠብቃልና ልጆችሽን በዚሁ እርገጭ የሚል ጭካኔ እንኳን በጆሮዋ ሰምታለች። በእስራኤል ላይ እንዲህ አይነት መከራ ጸንተዋል። ወንድ የሆነ እስራኤላዊ ሕፃን ሲወለድ ታፍኖ እንዲገደል ፈርዖን አዋላጆችን አሰልጥኖ በእስራኤል ላይ ሾመዋል። እንዲህ አይነት መከራ በእስራኤል ላይ በደረሰ ጊዜ ራሔል እንባዋን ወደ እግዚአብሔር ረጨች። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ የቀደመውን ቃል ኪዳን ዘንግተሃልን? በላይ በሰማይ በዙፋን የለህምን? እንዲህ አይነት መከራ ሲደረግብን ቸላልክን ብላ እንባዋን በረጨች ጊዜ የራሔል እንባ የሥላሴን መንበር አንኳኳ። እግዚአብሔር እስራኤልን ተመለከተ። እስራኤልን ቃል ኪዳኑን አሰበ። ሙሴን አስነሳ። ታሪኩ ረጅም ስለሆነ እዚህ ላይ አንቆይም። እግዚአብሔር እስራኤልን ከመከራ እንዲመራ ባህር ከፍሎ እንዲያሻግር ወደ ክብራቸው ይመልስ ዘንድ ከመካከላቸው ስደተኛ የሆነውን በቤተ መንግሥት ያደገውን ስለ ወገኖቹ ቀናኢ የሆነውን ሙሴን አስነሳ። እግዚአብሔር ለኢትዮጵያ በጎ የሆነ ሙሴ ያስነሳላት። አሜን በሉ። እግዚአብሔር ለቅድስት ቤተ ክርስቲያን ከመከራ የሚያሻግር ወደ በጎ የሚመራ በጎ የሆነ ሙሴ ያስነሳላት። ለቤተ ክርስቲያናችን ሙሴን አስነሳ። እስራኤልን ባህር ከፍሎ አሻገረ። 40ውን ዘመን እስራኤል ጫማቸው አላለቀም። በአንዲት ጫማ 40 ዘመን፣ በአንዲት ጨርቅ 40 ዓመታትን በዚያ ጉዞ በአንዲት ጫማ በአንዲት ልብስ 40 ዘመን ቆዩ። ከዓለት ላይ ቀዝቃዛ ውሃ በሲና በረሃ ፈለቀላቸው። ከሰማይ መና ወረደላቸው። እነሆ ሌሊቱን በአምደ ብርሃን ቀኑን እነሆ በደመና ፀሐይ እንዳያቃጥላቸው እንዲህ ባለን ክብካቤ እየመራ እስራኤልን እግዚአብሔር ከመከራ ወደ እስራኤል ወደ ምድራቸው አሻገራቸው። ክብር ላሻጋሪው ጌታ ይሁን። አመስግኑት። እርሱ ከሞት ወደ ሕይወት የሚያሻገር ነው። ስለዚህ ወይን የተባሉ እስራኤል ከመከራ እግዚአብሔር ታደጋቸው። ታዲያ እስራኤል በሲና ተራራ ላይ የቃል ኪዳን ታቦት የተሰጣቸው እስራኤል ከጥፋት እንዲመለሱ የሚገስጹ ነቢያት የተሰጧቸው እስራኤል እግዚአብሔር በታላቅ የማዳን ክንዱ ከግብፅ ባርነት ነፃ ያወጣው እስራኤል ኢየሩሳሌምን ከወረሱ በኋላ 12ቱ ነገድ ለሁለት ተከፈለ። 2ቱ ነገድ ሌላ ለብቻው ከተመ። 10ሩ ነገድ ብቻውን ቀረ። መተባበር ከመካከላቸው ጠፋ። አሜን። እግዚአብሔር ከሁላችን ጋር ይሁን። የሚረብሸንን ክፉ መንፈስ እግዚአብሔር ይሰርልን። በጌታ በኢየሱስ ክርስቶስ የታሰረ ይሁን። አሜን በሉ። የሚረብሸው እንዳንሰማ፣ ቃሉን እንዳንሰማ ልባችን ወደዚህ ይሁን። እግዚአብሔር ከሁላችን ጋር ይሁን። እስራኤል ተከፈለ። ጨካኞች ሆኖ አንዱ በአንዱ መንደር አያልፍም። ካለፈ ደሙን እያዘራ ይመለሳል። ድንጋይ አንስተው ይወግሩታል። እንደ ዛሬ ኢትዮጵያ ሆነ። ለሁለት ተከፈለ ሕዝቡ ተለያየ። ነቢያትን እንኳን የእግዚአብሔርን መልእክተኞች አልቀበላሉ። በመጋዝ ሰንጥቀው ገደሏቸው። ነቢያትን በድንጋይ እየወገሩ በእሳት እየጣሉ መልእክተኞቹን አቃለሉ። በዚያ በግብፅ የለመዱት ጣዖት ፊት ታቦት የሰጠ እግዚአብሔር፣ በሲና በረሃ ውሃ ያፈለቀ እግዚአብሔር ተረሳ። ከሰማይ መና ያወረደ እግዚአብሔር ተዘነጋ።
ምድራቸውን ከወረሱ በኋላ እስራኤል መራራ ፍሬ፣ ጸብና ክርክር፣ መለያየትና አድመኝነት ሆነ። እግዚአብሔርን ትተው በጣዖት ፊት ተንበረከኩ። በቀረጹት ምስል በጥጃ ምስል